ለረመዳን ለአፍጥር ለራሳችሁም ሆነ እንግዶቻችሁ የምታስደምሙበት ቆንጆና ለየት ያለ ጣፋጭ ዲዘርት ነው ማሳያችሁ። እዚህ ጋር ቴምር አለኝ ፍሬው ይወጣለት ወተት ነው የምጨምርበት 1 ኩባያ ይሆናል። እንዲሁም ክሬም ካራሜል ማንኛውም ሱፐር ማርኬት ይገኛል 250 እስከ 300 ብር ነገር ነው የሚሸጠው። ውስጡ ያለውን ፓውደሩን ከወተትና ከቴምሩ ጋር አንድ ላይ በደንብ አድርጌ ቴምሩ ላም እስኪል ፈጨዋለሁ። የቴምሩ ያልተፈጨውን ፓርት ለማስቀረት በማጥለያ እንደዚህ ድስት ላይ እናጠለውና ለሰስ ባለ እሳት ወፈር ብሎ ልክ አንድ ዙር እንደዚህ ተክተክ ሲልልን ይበቃዋል። በመናቀርብበት እቃ እንጨምረዋለን ማለት ነው። ከላይ እኔ ለቶፒንጉ የራሱን ካራሜል ሶስ ነው የተጠቀምኩት። የፈለጋችሁትን ፍሩቶችም ሎዝ የተፈጨ ማሳመር ትችላላችሁ። እንዲሁም ቴምር ቆራርጬ አድርጌበታለሁ። ከስከዝ እንዲልን ፍሪጅ ውስጥ እናቆየውና ለአፍጥር ሰዓት እናቀርበዋለን። ለየት ያለ ጣዕም ያለው ተወዱታላችሁ። በጣም ቆንጆ ዲዘርት ነው። በጣም ቀላል ነው። እስቲ እናንተ ሞክሩት።